ሰላም ዩቱብ እንዴት ናችሁ? ዲስ ኢዝ ዊክ 5 ሪቪው እና አንኦርጋናይዝድ ዘ ሞስት አንኦርጋናይዝድ የሆነ ቪዲዮ ነው የሚሆነው ከነበሩት እስካሁን ከሰራቸው ቪዲዮዎች አንጻር። ምክንያቱም የሳምንት ላይ ሞቲቬሽን በጣም ቀንሷል መሰለኝ፣ አላቅም ምን እንደሆነ አላቅም። ብቻ ምንም አላነበብኩም። ለስድስት ሰዓታት አንብቤያለሁ። በእርግጥ 2 ቀን አንብቤያለሁ፣ ግን ኦልሞስት ምንም አላነበብኩም ቢባል ይችላል። እና ዘ ሲክሬት ፓይለት ኤግዛም ነበር፣ እሱንም አልወሰድኩም። አንዱን ወስጃለሁ በእርግጥ፣ ግን እሱ እስከ ሰኞ ድረስ ባለው ጨርሳለሁ ብዬ አስባለሁ። አሁን እሑድ ጠዋት ላይ ነን። ይህንን ቪዲዮ የምቀርጸው ጀስት ዩቱብ ላይ ኮንሲስተንት መሆን ስለምፈልግ እና አፕዴቱን ያው የጀመርኩትን ቻሌንጅ በትክክል መጨረስ ስላለብኝ አፕዴቱን ላሳውቃችሁ ስለሚገባ ነው። ይህ ሳምንት ባክኗል ማለት ነው። ምንድን ነው ያባከነው? ቲክቶክ ባለፈ ሳምንት ጉንፋን ይዞኝ እንደቀድ የጀመርኩት ቲክቶክ አሁን ብሶበት አዘናግቶኝ ነበር። በእርግጥ ዩቱብ ነበር ብዙ ሳይ ነበረው፣ ግን ቲክቶክም እሱም በአቅሙ እያዘናገኝ ነበር። የዓለም ዋንጫ ምናምን ስለነበር ከእሱ አንጻር ነው እንጂ ቲክቶክ እንዳልኳቸው ትንሽ አሰልች ሆኖ ነበር። ግን እንደውም በቃ ኳስ ምናምን ዩኤፍሲ ፋይት ምናምን ነበርና በዛ ምክንያት ትንሽ ተዘናግቼ ነበር ይህ ሳምንት። ሳምንት ይህንን ይመስል ነበር። ጀስት አፕዴቱን ማሳወቅ ስላለብኝ ነው ያለሁበትን ሲቹዌሽን ማለት ነው። ቀጣይ ሳምንት ማስበው በቃ ቤት ተቀምጬ ማንበብ አልቻልኩም። ቤት ተቀምጬ ዋይፋይ እያለ ስልክ እያለ ማንበብ ስላልቻልኩኝ ሀሳቤ እንትን ለመሄድ ነው። ስፔስ እኛ ትምህርት ቤት ላይ እዛ ስፔስ ሄዶ ማንበብ ይቻላል። እንትን አምፖል ምናምን ነገር ቀጥለን የሆነ ክላስ ወስደን ማንበብ እንችላለን። እና ኢንተራንስ እስኪደርስ ድረስ ከጓደኛዬ ጋር እዛ ለመግባት አስቤያለሁ። ከአሁን በኋላ በቃ ያለኝ ተስፋ ስፔስ ነው ማለት ነው። ቀጣይ ሳምንት ላይ ዘ ሲክሬት ፈተናውን ወስድና ፓይለት ኤግዛም ጓደኞችንም ስጠይቃቸው በጣም ከኢንተራንስ ጋር እንደሚመሳሰል ነው የሚነግሩኝ። ከኢንተራንስ መመሳሰል ስላቸው ጥያቄው ምናምን ሳይሆን ታመጡት ውጤት ከኢንተራንስ ጋር ይመሳሰላል፣ ምንም የተለየ ነገር አታመጣም ምናምን ያለኝ አብዛኞቹ። ጀስት እንደ ሞዴል ኤግዛም አይደለም። ሞዴል ኤግዛም የሆነ ሪያሊስቲክ አይደለም፣ ይሄኛው ግን ትንሽ ሪያሊስቲክ ነው። ፓይለት ኤግዛሙ ማለት ነው። ፓይለት ኤግዛም ያንን ወስድና ቀጣይ ሳምንት ስንት እንዳመጣሁኝ ከ600 ነግራቸዋለሁ። በዌብሳይት አድርገው ልክ በኢንተራንስ ፎርም አድርገው ነው እየፈተኑ ያሉት። ይህን ይመስላል ማለት ነው የአሁኑ ሳምንት። ቀጣይ ሳምንት የማስበው ነገር ለማታውቁኝ ገብሳሪ ጋር የሚባላሉ 12ኛ ክላስ የናቹራል ተማሪ ነኝ። በ2 ወር ምን ያክል አጥንቼ ምን ያክል መሻሻል እንደምችል ማወቅ የምትፈልጉ ከሆነ ይህንን ቻናል ሰብስክራይብ ማድረግ ትችላላችሁ። አጭር ቪዲዮ ነው የሚሆነው፣ ግን ምንም ካለ መስራት ይሻላል በሚል ነው። እስካሁን እንደተከታተላችሁ እስካሁን ከቆያችሁ ወዳችሁታል ማለት ነው። ሰብስክራይብ ማድረግ እንዳትረሱ።